እዛ ጉንቸሬ ግን የለም ይለኛል። ማዘር እኮ ነው አዲስ አበባ ተወልዳ ያደገችው። አይ የተራራቃቸው ዘመድ ወፍ ፋዘር አሜሪካ ግቢ ነው ያደገው። ማዘር ኩልፊያ ጥናት ነው ያደገችው። ዩኒቨርሲቲ ነው አያቴ ያለችው። በሴት እኮ ብዙ ዘመድ አለኝ። በቃ የእነ ረሚን አባት ማለት ተከለ አሁን የረሚ ፋዘርን ብልካቸው አላውቀውም ነው ምን አለው ምን አውቃለሁ እኔ። ከዛ በኋላ ወይኔም ደግሞ ማለት ነው ምን አለው ልጃችሁ ሲባል ረቢ ጋር ደውለው ስማተ ጓደኛ ምን አለው ለምንድን ነው ያስተዳድራል የጉራጌ ህዝብ ይድልክ። ኦ ማይ ጋድ ቴንክ ዩ ሶ ማች። በጣም ባይሁን ምን አሰብኩ መሰላችሁ ለአረፋ ወይ ለመስቀል ጉራጌ ሀገር ሂጄ ዘመድ መሰረታለሁ። ወላሂ መሰረታለሁ ዘመድ ድምድናና ተቆጣ በእንትን እኮ ነው ሞተው እኮ ነው ይዘማ አባቴ ያለልኝ አንቺ እኔ ሁሌ የሚገርመኝ ነገር ነው ወላሂ ትንሽ ብቅና ሲያገኙ አደበያታሉ። በጣም 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 ወላሂ በጣም ግን የእናንተም ኮሜንት ግን የአብዛኛው ሰው ኮሜንት የእናንተ ሳይሆን የአብዛኛው ኮሜንትም እልህ ያስይዛል። ዲኑ ላይ ደካማ ለሆነ ሰው እምነቱ ላይ ደካማ ለሆነ ሰው ማለት ነው ወላሂ በጣም በጣም ነው እልህ የሚያስይዘውና በእልህ ጥምም ሲሉ ያዩዋቸው ብዙ ቲክቶከሮች አሉ። በስሱ በሙድ ነው እንጂ ዳር ላይ ሆኖ እርግጥ ማድረግ ያስወጣል ከእንትን በህክማ ነው ይባላል። በህክማ በጥበብ እንጂ መቀየር የሚፈልጉ ምናምን ብዙ ሴቶች አሉ። ኮሜንት ያጠማል እንጂ አስተካክል በስሚል እኔ እኮ የአሲያን እንኳን ታሪክ ታቆይለ እኮ እንደዛ ስትሮንግ እስኪሆኑ ድረስ ስትሮንግ የሆነ ሰው እኮ ምንም እኮ አይደለም። አሲያ መጀመሪያ ላይ እንደዚህ ነው ያለኝ ለብቄ ነበር። ከዛ በኋላ ነው እናንተ ታከፍሩኛላችሁ ቤት ነው ልስኮላችሁ። እስልምና እኮ ባይኔቸር ባይዘው እኮ እስልምና እኮ ሙስሊም ቶሎ የሚሳደበው እኮ ታውቃለሽ አ ከልጅነትሽም እኮ ሐራም እንድትጠይ ተደርገሽ ስለምታድጊ ነው። እንዳስጠላሽ ተደርገሽ ስለምታድጊ ልክ የሆነ ሰው ሲፈውል በጣም ያናድሻል። ከልብሽ ነው የሚሰማሽ እንጂ አያገባኝም ብሎ መተው እኮ ኖርማል ነው። ግን በህክማ ነው ምንም ቀረም። እኔ መርጠሽ ማግል አዘጋጅልሃለሁ አታስብ አንተ ብቻ ለመላክ እኔ አልሄድም ወይ እኔ ልሂድ ግድ የላችሁ እኔ ብጀምረውስ ግን ቀጥታ ሂጂ ልጃችሁን ለእኔ እንዳትሄድ ዛሬ ግን ለምንድን ነው እንትን የሚለው ክብር ምናምን ለባህል ምናምን ለመጠበቅ ነው ወይስ ከክብር አንፃር ነው? ባህል ነው እኮ አይደለ መሰለኝ እኮ ፌክ ነው የሚሆነው። የምር እኮ ሪል ዘመድ የሌለው ሰው አሁን እኮ አንድ አባት የሚኖር ማለት ነው እሱ ሰብስቦ ምናምን ራሱ ቢወስድ ኢቭን ውሸት ነው ታውቂያለሽ። እኔ አሁን አባቴን ፈልጌ አግኝቼው እና ሽማግሌ ሄድልኝ ብለውና የሱ ጓደኞችን ሰብስቦ ቢሄድ እነሱ ስለኔ ምን ያውቃሉ? እሱ ከሚነግራቸው ውጪ እሱ ደግሞ ሪል ነገር አይነግራቸውም። ሶ አዘን እንደው ዘዴ ውሸት ነው። ስራው ምንድነው? በስራህ ላይ ይናገራሉ። ስራዬንስ ምን ያውቃል? ስራ የለውም ልጁ እኮ አሁን እኔ ፋዘር እኔ የምነግረውን ነው ለጓደኞቹ የሚነግረው ነው የሚያውቀውን ነው እንጂ ስለኔ ምንም አያውቅማ እኮ። አሁን እኮ ይሄ ያንተ ኬዝ ስፔሻል ኬዝ ነው። የኔን እኮ ነው የምልሽ። እንደኔ አይነት አረብ ብዙ አለው መስሎሽ ነው? እሱ ላይ ብዙ አለ ለመዳለባ የሆነ ብዙ አለ ሰው የከበበው የሚመስል። ለምንድነው ሰው እያለ ማን ነው እንትና እኮ ሰው እያለ ሰው የለኝም ማለት ነው አይደል? ሂድና እኛንም ገላግለን ብቻ አወለ ምን እንደሚል አንተ ወጣት ኤልሜት ለለወታችን ሁላችን የሚፈካቸው አሚክራም አንተ ስሚ ኮፒ አንተ የኔ ውድ ኢማን ነው በአላህ ይካሰሩ ዌልካም ባክ ሽማግሌ አጣው። ስለሱ እኮ ነው ማወራችሁ። እኔ ካላስር ፈልጌ ሽማግሌ የሚሄድ ሰው አጣው። ምን ይሻላል? እሺው ከዚህ ውስጥ ስለኔ ምን ታውቃላችሁ? ልልካችሁ አሳዝንክ አረው ነገር እሱን በላ አይሻርለ ግን ወላሂ እንትን ቦታ አይሽ ምን ያባት ቦታ ምክንያት ነገር የለም እኮ ራስ ሄዳለሁ። ከሄድክ እኔ እዚህ በስተር ተገኘ መሰለኝ ክራም ሊሄድ ነው። ቆይ ምን ሽማግሌ አረ ከሄድክ እኔ ፈለግከውን እቀጣለሁ። እንቅጣት ነው እንዴ? መነጽሩ ነው ልቆ ይክራም እንዳያት እኮ ነው እዚህ የማያስመስል ያልገባችሁ ቢቢ እስልም ጋር ፍቅረኛ የሚባል ነገር የለም ብሎ በጣም ስለምታምኑ ቆይቶ ጥሩ አይደል ጥሎትኒካ ያለኝ ካትነካካ ይላል። እኔ ያለው እዚህ ኖ እኔ አሁን ከዚህ ውስጥ ሽማግሌ ሰው እኮ አይደለም እኔን የሚያቀኝ ሰው ነች። አባቴን እልክልሃለሁ ምን ብለሽ ምን አይነት ሰው ነው ብለሽ ቪዲዮ ይሰራሉ ብለሽ ቲክቶክ ላይ አውቀዋለሁ ቪዲዮ ይሰራሉ ዱርዬ ነው ብለሽ ነው እስምሽ ሱቅ ምናምን። እሺ ምን እናርገው? ምንድነው ሐሳብህ? ግዛው ስለ ሀብታም ምናምን ነው መስላችሁ እንዳታስቡት እንደዛ አድርጋችሁ
ምን ይላል መሰለህ ቢልጌት ምንም አይልም። የሚገለበጠው እንዳልነካው ብቻ ሰው ሳይኖረው ከሰጠነው ሰጪ የሚባለው እኔ ሳይኖረኝ ነው አይደል? ክረም ተናገረኝ።